next honoree, Tammain Bayana. You don't deserve Tammain Bayana. Please, sir, you don't deserve. He's the divider. He don't. You don't exercise the law. He's the divider. Never. He's the divider. He's the divider. We are really saddened by such actions because while you try to show tolerance, You can't be back here, man. No, don't push me. Don't push me. Okay, don't push me. Nah, hey, come on, man. Hey, come on, man. Hey, nah. Hey, stop it. Don't push me. Okay, don't push me. Hey, don't push me. Okay, don't push me. Nah. ተመልካቾቻችን ቀደም ብሎ ያያችሁት ባለፈው እሁድ ማለትም ሜይ 24 ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ዩኒቨርሲቲ አዳራሽ ውስጥ በሲድ ዓመታዊ በዓል ላይ በታማኝ በየነ ላይ ተቃውሞ በቀረበበት ጊዜ የነበረውን ሁኔታ ነው። ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ? ይህ ቲጂ ቴሌቪዥን ነው። አዘጋጅና አቅራቢ መስፍን በዙ ነኝ። ተመልካቾቻችን ማህበረ ግዩራን ዘረ ኢትዮጵያ ወይንም በእንግሊዝኛ ስሙ ሶሳይቲ ኦፍ ኢትዮጵያንስ ስታብሊሽድ ኢን ዲያስፖራ የተባለው ድርጅት ታማኝ በየነን ሊሸልም ነው ሲባል ተቃውሞ የዛኑ ያህል ነበር የተነሳው። እንዴት ታማኝ በየነ ሊሸለም ይገባዋል? ምን ሰርቶ ነው በማለት ተቃውሞ ብዙ ነበር። የታማኝ በየነን መሸለም ከተቃወሙትም አንዱ እኔ ነበርኩ። እኔም ይህንን የተቃወምኩት ታማኝ በየነን በኢትዮጵያ ፖለቲካ ዙሪያ ብቻ በሚያደርገው ነገር ሳይሆን በታላቁ የሙዚቃ ንጉስ በክቡር ዶክተር አርቲስት ጥላሁን ገሰሰ ላይ ያደረገውን ክህደትንም በተመለከተ ነው። ይህ ሰው ታማኝ በየነ ይቅርታን ፍጹም የማያውቅ ግለሰብ ነው። በፍጹም ለምንም አይነት ሽልማት ሊበቃ የሚችል ሰው አልነበረም። ይህ የኔ አስተያየት ነው። እኔም ይህንን የታማኝ በየነን ሽልማትን በተመለከተ ፕሮግራም በመስራት የተሰማኝን በደንብ ተናግሬያለሁ። ከዛም ህዝቡ ድምጽ እንዲሰጥበት የቲጂ ቲቪ ፖልን በመክፈት እኔ ብቻ ሳልሆን አብዛኛው ህዝብ ታማኝ በየነ ሽልማት አይገባውም መሸለም የለበትም በማለት ድምጹን ሰጥቷል፣ እየሰጠ ነው። አሁንም ፖሉ ክፍት ስለሆነ www.tgtvpoll.com በመግባት ድምጻችሁን ማሰማት ትችላላችሁ፣ ድምጻችሁን መስጠት ትችላላችሁ። ደስ የሚለው ደግሞ ድምጻችሁን በምትሰጡበት ጊዜም ምን ያህል ሰው ታማኝ በየነ ሽልማት ይገባዋል ወይስ አይገባውም? ምን ያህል ሰው ታማኝ በየነ በኢትዮጵያ የፖለቲካ ዙሪያ የሚሰራው ስራም ትክክል ነው ወይስ ትክክል አይደለም የሚለውን ውጤት ወዲያውኑ ታዩታላችሁ። ተመልካቾቻችን እዚህ ዋሽንግተን አካባቢ የሚገኙ ሁለት ግለሰቦች ብቻ ሁሉ ጊዜ የምናያቸው የኢህአዴግ ባለስልጣኖች ደጋፊዎችን እያሰሱ የሚሳደቡትን ሁላችሁም የምታዩት ጉዳይ ነው። እነዚህን የአንዳንድ ተቃዋሚዎች አግባብ ያልሆነ ስድብና ከዛም ድብድብ ከሚደርስባቸው አንዱም እኔ መሆኔን ደጋግሜ መግለጽ ይታወሳል። እነዚህ ሰዎች የሚጋፉት የሚሳደቡት ግለሰቦችን ሳይሆን የመናገር ነፃነትና ዲሞክራሲ እንደሆነም በደንብ ሊታወቅ ይገባል። እስካሁን ግን ብዙዎቻችሁ ይህንን እያያችሁ በማዘን ዝም ብላችኋል። ነገር ግን ይህንን አይተው ማዘን የሰለቻቸው በዋሽንግተንና በሚኒያፖሊስ የሚኖሩት ኢትዮጵያውያን ሶማሌዎች ይህንን ለማቆም እኛም በተራችን ፕሮቴስት ማድረግ አለብን በማለት ባለፈው እሁድ ማለትም ሜይ 24 ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን የስብሰባ አዳራሽ ላይ በተደረገው የሲድ ዓመታዊ በዓል ላይ በመገኘት $85 እያንዳንዳቸው በመክፈል በአዳራሹ ከተገኙ በኋላ ለመጀመሪያ ጊዜ
ተደርጎ በማይታወቅ አይተን በማናቀው ሁኔታ ላይ በተለይ ታማኝ በየነ ፈጽሞ ባልጠበቀው ሁኔታ በታማኝ በየነ ላይ ያላቸውን ተቃውሞ በማሰማት የመናገር መብታቸውን በደንብ አሳይተዋል። ይህንን ተቃውሞ ግን በኢሳት ቴሌቪዥን አታዩትም። በዚህ ዝግጅት ላይ ኢሳት ቴሌቪዥንም ተገኝቶ ቪዲዮ ሲያነሳ ነበር። ይህንንም ተቃውሞ በሚደረግበት ጊዜ በደንብ አንስተውታል። ግን በቴሌቪዥን ላይ ብሬኪንግ ኒውስ ብለውም ሆነ እንደ ትራም ዜና አላቀረቡትም። ምክንያቱም ፕሮቴስት የተደረገበት የራሳቸው ሰው ስለሆነ። እዚህ ዋሽንግተን ዲሲ የኢህአዴግ ባለስልጣኖችን ደጋፊዎችን እንደፈለጋቸው ይተሳደቡ ከዛም ሰበር ዜና እያሉ የሚያወጡትን አብዛኛው ህዝብ ቢቃወመውም እንደነዚህ ግለሰቦች ደፍሮ ምላሽ የሰጠ እስካሁን አልነበረም። ይህንን የታማኝ በየነን አለመሸለም የሚቃወመው ብዙ ነበር። ነገር ግን እነዚህ እንቃወማለን ከማለት አልፎ በአዳራሹ ገብተን በታማኝ በየነ ላይ ፕሮቴስት እናደርጋለን ሲሉ እኔም በድፍረታቸው በጣም ተስማምቶኛል። በጣም ነበር ደስ ያለኝ። እነዚህ ሰዎችን ግን ፕሮቴስት አድርጉ ብሎ ማንም የጠራቸው ወይንም ደግሞ ያዘጋጃቸው አልነበረም። በገዛ ፈቃዳቸው እዚህ ስብሰባ ላይም ሌላም ሰውም ላይ የሚፈልጉት ላይ ፕሮቴስት እናደርጋለን ብለው ነው የመጡት። በዚህ ዋሽንግተን ባሉ ነፍጠኞች የኛ ሰዎች ለምን ይሰደባሉ በማለት የወሰዱት እርምጃ ነበር። እኔም በዚህ የሲድ ዓመታዊ ዝግጅት ላይ ለመገኘት ፍቃዴን ከጠየቅኩ በኋላም ያው ተፈቅዶልሃል የሚል ማረጋገጫዬን ካገኘው በኋላም ወደ ጆርጅ ዋሽንግተን አዳራሽ ወደ ጆርጅ ዋሽንግተን ዩኒቨርሲቲ አዳራሽ የደረስኩት ወደ 6 PM ገደማ ነበር። ታማኝ በየነም ወደ አዳራሹ ሲመጣ እኔን ሲያየኝ በእርግጥም እኔ ፕሮቴስት የማደርግና የምቃወም ነበር የመሰለው። ለዚህም ለአዘጋጆቹ በተለይ ለሲድ ዋና ጸሐፊ ከተናገራቸው በኋላ የሲድ ዋና ጸሐፊም እኔ ጋር በመምጣት እዚህ ቦታ ላይ ረብሻ ማድረግ አያስፈልግም፣ ታማኝ በየነ እንደፈለግ ማንሳት ትችላለህ፣ ነገር ግን ልጆቹ ላይ አታተኩር ሲሉኝ እኔ የመጣሁት የታማኝ በየነን ሽልማት ለመከታተል ነው፣ ከልጆቹ ጋር ምንም ጉዳይ የለኝም በማለት ታማኝ በየነ የሚሸለምበትን ሰዓት በጉጉት እጠባበቅ ጀመር። የሲድ አስተናጋጆችም ታማኝ በየነ በነገራቸው ውሸት መሰረት እኔ ፕሮቴስት የማደርግ መስሏቸው እኔን በቁራኛ ይመለከቱኝ ነበር። እኔ ታማኝ በየነ በሚገኝባቸው አዳራሾች ላይ ፕሮቴስት ማድረግ ብፈልግ 2 ሰው ሳይሆን በመቶ የሚቆጠሩ ሰዎችን አዘጋጅቼ መግባት የሚችል ነኝ። በመቶ ካስፈለገም 200። ታዲያ በዚህ በታማኝ በየነ ላይ እኔ ለማድረግ ባልፈልግም ሌሎች ተነስተው ፕሮቴስት እናደርጋለን ሲሉ ምንም መደበቀው ነገር የለም። በጣም ነው ደስ ያለኝ። በጣም ደስ ባይለኝም እንኳን እነዚህ ሰዎች ፕሮቴስት እናደርጋለን ሲሉ መብታቸው ስለሆነ እኔ የመከልከል መብትም አቁሙም የለኝም። እኔም አዳራሹ ከገባ በኋላ ያው ካሜራን ያስተካከሉ ቆይቼ ፕሮግራሙ ከተጀመረ በኋላ የተለያዩ ልጆች ሰዎች ከተሸለሙ በኋላ ታማኝ በየነም ሊሸለም ስሙ ሲጠራ በኢትዮጵያ መንግስት ባለስልጣኖች መሰደብ መሪዎቻችን ተሰደቡ ብሎ የተቆጩ በድንገት በመነሳት ታማኝ በየነ ወንጀለኛ ነው፣ ገዳይ ነው፣ ሊሸለም አይገባውም፣ ክሪሚናል ብለው ፕሮቴስት ሲያደርጉ የሲድ አስተናጋጆችም እጅግ በጣም በመደንገጥ ከዚህ በፊት ታይቶ በማይታወቅና እጅግ በጣም ዴሞክራሲን በሚጻረር ሁኔታ በወሰዱት እጅግ በጣም አስፈላጊ ያልሆነ እርምጃ የጆርጅ ዋሽንግተን ዩኒቨርሲቲን አዳራሽ ለተወሰኑ ደቂቃዎች ያህል ቀውጥ ያድርገውት ነበር። በመግቢያው ላይ እንዳያችሁት እስቲ ደግሜ ላሳያችሁ። Our next story, ታማኝ በየነ
You don't deserve Salman Bayyana. Please, sir, you don't deserve. He's the biggest divider. He don't. You don't exercise the law. He's the divider. Never. Don't push him. He's a never. He's a divider. Don't push him, man. Don't push him. Use him by hand. Don't push him. That's what you get. We are really saddened by such actions because while you try to show tolerance, Get up. can't be back here, man. No, don't push me. Don't push me. Okay, don't push me. Nah, hey, come on, man. Hey, come on, man. Hey, nah. Hey, stop it. Don't push me. Okay, don't push me. Hey, Don't push me. Okay, don't push me. hey, come on, man. Hey, come on, man. ልክ እንዳያችሁት ልጆቹ ፕሮቴስት ማድረግ ሲጀምሩ ይህ የምታዩት ግለሰብ ሮጦ በመሄድ ልጆቹን እንዴት አድርጎ እንደገፋፋቸው አይታችኋል። ፕሮግራሙ ከመጀመሩ በፊት ይህን ግለሰብ ከዚህ በፊት ስለማውቀው በተለይ እዚህ ሀገር ስመጣም ስለማውቀው ግለሰብ ጠይቄው ነበር። ይህ ግለሰብ በአሁኑ ሰዓት አድርጎ ፕሬዚዳንት ሆኖ ትልቅ ካምፓኒ የሚመራም ኢትዮጵያዊ ነው እና እዚህ ዝግጅት ላይ ይመጣ አይመጣ እንደሆነ ስጠይቀው አይ ሊመጣ ይችላል እንደውም እኮ አለቃዬ ነው ሲለኝ ይህ የምታዩት ግለሰብ ደህና ሰው መስሎኝ ነበር። ነገር ግን ይህ ተማርኩ የሚልና ስመጥሩ በሆነ ካምፓኒ ውስጥ የሚሰራም እንደዚህ በጣም አሮጋንት very stupid በሆነ ሁኔታ ለምን በታማኝ በየነ ላይ ፕሮቴስት አደረጋችሁ ድምጻችሁን አሰማችሁ ብሎም እንደዛ ሊገፈትራቸውና ሊደበድባቸው በፍጹም አይገባም። በርግጥም ይህ ግለሰብ ሊያውቀው የሚገባው የገፋው የተገፋተረው የተማታው ልጆቹን ብቻ ሳይሆን የመናገር ነፃነትንና ዲሞክራሲን እንደሆነ ሊገባው ይገባል። እነዚህ ደፋር ልጆች በታማኝ በየነ ላይ ተቃውሟቸውን ድምጻቸውን በሚያሰሙበት ጊዜ ታማኝ በየነ ደግሞ በተቀመጠበት ላይ ሆኖ ልጆቹ ሲገፈተሩ ሲደበደቡ እያየ በጣም ይስቅ ነበር። እንደምታዩት የመናገር ነፃነትና ዲሞክራሲ እንደዚህ ፊት ለፊት ሆኖ ሲገፈተርና ሲደበደብ ታማኝ በየነ መቀመጫው ላይ ሆኖ በደስታ ይስቃል። እነዚህ ልጆች እኮ የተቃውሞ ድምጻቸውን አሰምተው ከአዳራሹ ውጡ ቢባሉ እኮ በሰላም የሚወጡ ናቸው። ከአዳራሹም ከወጡ በኋላ ወዲያውኑ የሲድ ዋና ጸሐፊ የሆኑት እንደዚህ አይነቱ ነገር በጣም ያሳዝናል ቶለራንስ ያስፈልገናል ብለው ሲናገሩ የመናገር ነፃነትና ዲሞክራሲ ሲደበደብ ምንም የመሰላቸው አይመስልም። we are really saddened by such actions because while you try to show tolerance, ከዚህ በፊትም ደጋግሜ እንደምናገረው ፕሮቴስት ማድረግ የመብት ጉዳይ ቢሆንም የግል የሆነ ዝግጅት ወይንም ስብሰባ ላይ ፕሮቴስት ማድረግ አዘጋጆቹ ካልፈቀዱ ድረስ ትክክል አይደለም። ነገር ግን እስከ ዛሬ ድረስም እንደዚህ አይነት ፕሮቴስት በሚደረግበት ጊዜ ፕሮቴስት አድራጊዎቹ በፖሊስ ወይንም በጸጥታ ሰራተኞች በሰላም እየታጀቡ ከአዳራሹ እንዲወጡ ሲደረግ እንጂ እየተገፈተሩ እየተደበደቡ በፍጹም ሲወጡ አላየሁም። ያያችሁ ካላችሁም ንገሩኝ። ይህ ከስተቱ የማይማር ለኢትዮጵያ ሳተላይት ቴሌቪዥን ገንዘብ ከመሰብሰብ በስተቀር ምንም ስራ ያልሰራውን ታማኝ በየነን እነዚህ ልጆች ሰላማዊ በሆነ መንገድ ስለተቃወሙ የሲድ አዘጋጆች ሊገፈትሯቸውና ሊደበድቧቸው በፍጹም አይገባም። ይህ ማህበረ ግዩራን ዘረ ኢትዮጵያ ሶሳይቲ ኦፍ ኢትዮጵያንስ ስታብሊሽድ ኢን ዳያስፖራ ሲድ የተባለው ድርጅት ታማኝ በየነን ሊሸልም በቃው ያለበት አንደኛው ምክንያት ታማኝ በየነ ለመናገር ነፃነት ስላደረገው ተጋድሎ የሚል ነበር። እንደው ታማኝ በየነ የት ሄዶ ስለመናገር ነፃነት ተጋድሎ ተዋግቶ እንደነበር የሚያውቁት ቦታ ካለ ቢነግሩኝ በጣም ደስ ይለኛል። እዚህ አሜሪካን ሀገር ስለመናገር ነፃነት ወይንም የመናገር ነፃነትና ዲሞክራሲ
እዛው ፊት ለፊታቸው ሲገፈተሩና ሲደበደቡ እያዩ ምንም አይነት እርምጃ ያልወሰዱ የሲድ ድርጅት ስራ አስፈጻሚ አካሎች በምንም ታምር ስለመናገር ነፃነትና ዲሞክራሲ ሊቆሙና ሊናገሩ ሊሸልሙ አይችሉም። ለመሆኑ እስከዛሬ ድረስ የኢትዮጵያን ባለስልጣኖች ደጋፊዎች የተለያየ ስም እየሰጡ እነዚህ በጣም ጥቂት ሰዎች ግፋቢል 2 ወይንም 3 የሚሆኑ ናቸው በተሳደቡ ቁጥር ማን እየደበደበ እየገፈተረ ሲያስወጣቸው አይታችኋል? ሁል ጊዜ በተሳደቡ ቁጥር እየተለመኑ ተው እየተባሉ ማንም ሳይነካቸው ሳይገፋቸው ነበር ከሚሳደቡበት ቦታ የሚወጡት። እነዛ በየመንገዱ የሚሳደቡትና የሚማቱት ዕውቀት የላቸውም እየተባሉ እስከዛሬ ታልፈዋል። ነገር ግን እነዚህ ዲግሪ ይዘናል፣ ፕሮፌሰር ነን፣ ተምረናል የሚሉት የሲድ አስተናጋጆች እንደዚህ ሲገፈታተሩና ሲደባደቡ ግን የያዙትን ዲግሪና የተማሩትን ትምህርት እንደገና በደንብ መመልከት ይኖርባቸዋል። ታስታውሱ እንደሆነ የኢሳት ጋዜጠኛ በሮናልድ ሬጋን ህንፃ ውስጥ በተደረገው የምግብ ዋስትና ስብሰባ ላይ ተገኝቶ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ላይ ተቃውሞውን ካሰማ በኋላም አልተገፈተረም፣ አልተደበደበም፣ በሰላም ነበር የወጣው። እንደውም እነ ታማኝ በየነም የኢሳት ጋዜጠኛ ፕሮቴስት ስላደረገ ብቻ በተደጋጋሚ ጀግና ሲሉት ሰምተናል። በተለይ ታማኝ በየነ አበበ ገላውን ይህ የኢሳት ጋዜጠኛን በተደጋጋሚ ፕሮቴስት ስላደረገ ብቻ ጀግና ሲለው ሰምታችኋል። በአንጻሩ ግን እነዚህ ልጆች ታማኝን በመቃወም ድምፃቸውን ስላሰሙ በታማኝ ፊት ሲገፈተሩና ሲደበደቡ እያየ ሲስቅና ሲያጨበጭብ እንደው ለመናገር ነፃነትና ለዲሞክራሲ የቆመ ይመስላችኋል? እነዚህ ልጆች ፕሮቴስት በሚያደርጉበት ጊዜ ውጡ፣ ፕሮቴስት ማድረግ አትችሉም ብሏቸው እኮ በሰላም የሚወጡ ነበሩ። ነገር ግን እነዚህ ተምረናል፣ ዲግሪ ይዘናል የሚሉት የሲድ ሰዎች እነዚህ ምንም አይነት መሳሪያ ይዘው ሳይገቡ በሰላም ፕሮቴስት ያደረጉትን ሲገፈትሩና ሲደባደቡ ምን ነክቷቸው ይሆን? ከአዳራሹም ከወጡ በኋላ ሊተዋቸው ይገባ ነበር። ነገር ግን እንደምታዩት የሲድ አዘጋጆች በታማኝ በየነ ላይ ድምፃቸውን ያሰሙትን ሰላማዊ ልጆች ሲባቆሱ ነበር፣ ሲማቱ ነበር። እነዚህም ልጆች ከአዳራሹ ከወጡ በኋላ እነዚሁ የሲድ አስተናጋጆች ታማኝ በየነ በነገራቸው መሰረት ይህንን ያቀነባበርከው አንተ ነህ በማለት ወደ እኔ ላይ ዞሩ። ካልተማረው ዲግሪ ካልያዘው ይልቅ የተማረው ዲግሪ የያዘው እንደዚህ ተደባዳቢና ተገፋታሪ ሲሆን ደግሞ በእርግጥ ጊዜው የሚያሰኝ ነው። እነዚህ በተለይ ተማርን የሚሉት ማንኛውም ሰው ቢሆን በዝግጅታቸው ላይ እንዲገኝ ካልፈለጉ ስነ ስርዓት በተሞላበት ሁኔታ ውጡ ወይም ውጣ ማለት ሲችሉ እስከዛሬ ድረስ ታይቶ በማይታወቅ ሁኔታ ፕሮቴስት አደረጋችሁ፣ ድምፃችሁን አሰማችሁ ብለው መማታትና መጋፋት ፍጹም አግባብ አይደለም፣ ፍጹም ኢዲሞክራሲያዊ ነው። በተለይ እነዚህ የሲድ አዘጋጆች ይህንን ፕሮቴስት አንተነህ ያዘጋጀው እያሉ የስድብ ናዳ ሲያወርዱ በጣም አዘንኩላቸው። እኔም በዝግጅቱ ላይ እንኳን ባልገኝ እነዚህ ልጆች እኮ ፕሮቴስት ከማድረጋቸው ማንም የሚያግዳቸው አልነበረም። ፕሮቴስት ማድረጋቸውም አይቀርም ነበር። ከሚኒሶታ ድረስ እኮ ልጁ የመጣው የኔን ፊት ለማየት አይደለም፣ ፕሮቴስት አደርጋለሁ ብሎ ነው የመጣው። እነዚህ ልጆች ፕሮቴስት በማድረግ ላይ እያሉ የሲድ አዘጋጆች የፈጠሩት ግብግብ እጅግ በጣም አስፈላጊ አልነበረም። ከሚገባው በላይ የመናገር ነፃነትና ዴሞክራሲን የሚጻረር ነበር። በጣም የሚገርመው ግን በዚህ ግብግብ አንዱ የቴሌቪዥን ስቱዲዮ ካሜራችን የት እንዳደረጉት እስካሁን አልታወቀም። ወደዱም ጠሉም ከገቡበት ገብተው
ወደዱም ጠሉም ከገቡበት ገብተው ካሜራውን ያመጡታል። ለማንኛውም በዚህ በታማኝ በየነ ላይ የተጀመረው ፕሮቴስት የመጀመሪያ እንጂ የመጨረሻም አይሆንም። እነዚህ የከተማችን ተሳዳቢዎች አሁንም ይህንን ስድባቸውን እስካላቆሙ ድረስ የዚህ አይነቱ ፕሮቴስት በተጠናከረ ሁኔታ ይቀጥላል። ወደፊትም በሚዘጋጀው ፕሮቴስት ላይ የሚገኙት 2 ወይንም 3 ሳይሆኑ በ30 እና በ40 የሚቆጠሩ ይሆናሉ። የሚቀጥለው ፕሮቴስት ግን በማን ላይ ይሆን? ክቡራትና ክቡራን ተመልካቾቻችን እንግዲህ አሁንም ወደ ተዘጋጀው ፖል ላይ እየሄዳችሁ ድምጻችሁን ስጡ። www.tgtvpoll.com ላይ በመግባት ድምጻችሁን ስጡ። ይሄንን ድምጽ ካለቀ በኋላ ደግሞ በዚህ በተለይ ሲድ የተባለው ድርጅት በእነዚህ ድምጻቸውን ባሰሙ ልጆች ላይ የወሰደው እርምጃ ትክክል ነው ወይስ ትክክል አይደለም በሚለው ላይም አስተያየት ስጡ። ለማንኛውም በታማኝ በየነ ላይም ሆነ በሲድ ላይ አስተያየት ካላችሁ አሁንም በቲጂ ቴሌቪዥን ሀሳብ መስጫ ቴሌፎን ላይ 202-780-8488 ወይም ደግሞ 202-780 ቲጂቲቪ በመደወል አስተያየት መስጠት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ የዛሬውን አጭር ዝግጅት እዚህ ላይ ያበቃለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ይህ ቲጂ ቴሌቪዥን ነው። አዘጋጅና አቅራቢ መስፍን በዙ ነኝ። ደህና ሁኑልኝ።